ሰላም ሰላም ውድ የአዳ አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ ከባለፈው የሚቀጥለውን የአማርኛ ፊደላቶችን እንዴት በቀላል መንገድ ቅርጻቸውን ሆነ ድምጻቸውን ማወቅ እንደምንችል እንዲሁም በቀላል መንገድ ከዚሁ ሳንወጣ እንዴት ቃላቶችን መመስረት እንደምንችል በቀላሉ ማንበብ መጻፍ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ቻናላችን አዲስ የሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ እኛንም ማበረታቱን እንዲሁም ኦንላይን ለማረፍ ፈልጉ ቤተሰቦች በማንኛውም ሰዓት አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋ ሰዓት ደውላችሁ መማር መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ ከባለፈው የሚቀጥለውን ከደ ጀምሮ ያሉትን እስከ መጨረሻው እንዴት በቀላል መንገድ ድምጻቸውን ሆነ ቅርጻቸውን እንዴት በቀላል መንገድ መጻፍ ማንበብ እንደምንችል እናያለን ማለት ነው። ከዛሬ ደግሞ ምን አይተናል? ከሀ እስከ ዠ ያሉትን የአማርኛ ፊደላቶች እንዴት በቀላል መንገድ ድምጻቸውን ሆነ ቅርጻቸውን ማየት እንደምንችል አይተናል ማለት ነው። ገብታችሁ ያላያችሁ ቤተሰቦች ገብታችሁ እዩ። ከዛ ወደዚህ ስትመጡ አሪፍ ሆንላችኋል። ቃላቶችን እየመሰረትን በቀላሉ ማንበብ መጻፍ እንችላለን ማለት ነው። አሁን በቀጥታ እንጀምራለን ማለት ነው። ከማን ጀምረን ነው የምናየው? አሁን ከደ ጀምረን ያሉትን እናያለን ማለት ነው። ኦኬ ደ ስጽፍም እያያችሁ በደንብ እንዲገባችሁ ደ ከዛ ዱ ቅርታ ዱ ከዚህኛው ነው የሚሆነው። ቀጥሏ ዲ ዳ ዴ ድ ዶ አያችሁ እንዴት እንደጻፉት አይታችኋል ማለት ነው። ከዛ አንዴ ድምጹን አንዴ እንደግመዋለን። ደ ዱ ዲ ዳ ዴ ድ ዶ ቅርጹን ስጽፍ እያያችሁ ለመጻፍ እንድትንላችሁ ከላይ ቀጥላችሁ ድምጹን በሉ። ስጽፉም ከላይ ቀጥላችሁ መጻፍ ትችላላችሁ። ከፈተነባችሁ እያቆማችሁ ፖዝ እያደረጋችሁ ማለት ነው። አንዴ እንድገመው። ደ ዱ ዲ ዳ ዴ ድ ዶ ያ ድምፁን በዚህ መልኩ ቅርጻቸውን በዚህ መልኩ ያዙ። ከዛ ከደ ቀጥሎ ማን እናገኛለን? ጀ ጀን በጣም ቀላል ነው። ጀን ለመጻፍ ምንድነው የሚጠበቅባችሁ? ደን ማወቅ ነው። ደን ካወቃችሁ በጣም ቀላል ነው። ከዛ ከላይ ማጋደም ብቻ ነው። ጋደም በማድረግ ብቻ። ስለዚህ ደን ጽፋለሁ። ይሁን እንዴት እንደምጽፈው ደ ከዛ ደን እንደጻፍን ከላይ እንደዚህ ማድረግ ብቻ ነው ማለት ነው። ከዛ ጀ ሆነችልኝ። አሁን ዱን ጽፍና ያው ዱን ጽፋለሁ። ከዛ ከላይ እቺ ተጨምርባት ምን ትሆናለች ማለት ነው? ጁ ትሆናለች። አሁን ዲን ጽፋለሁ። ጂ ያው ጃ ተመሳሳይ ነው። ከላይ ብቻ መጨመር ነው። ጃ ጄ ጂ ጆ አያችሁ በቀላሉ ማለት ነው። እንደዚህ መጻፍ ትችላላችሁ። አንዴ እንድገመው እስኪ። ጀ ጁ ጂ ጃ ጄ ጂ ጆ ጀ ጁ ጂ ጃ ጄ ጂ ጆ በጣም ጥሩ በጣም ጥሩ። ከዛ ከጀ ቀጥሎ ማን አለ? ገ ገን እንዴት ነው የምንጽፈው? በጣም በጣም ቀላል ነው። እዩ ይቅርታ ትንሽ ጉንፋን ስለያዘኝ ገ እሺ ጉ ጊ ጋ ጌ ግ ጎ ድምፁን አንዴ እንበለው። ገ ጉ ጊ ጋ ጌ ግ ጎ ገ ጉ ጊ ጋ ጌ ግ ጎ በጣም ጥሩ በጣም ጥሩ። አሁን በዚህ መልኩ ቅርጻቸውን ጽፍ ከላይ ቀጥላችሁ በጣም ቀላል ነው ማለት ነው። ጽፉም ከላይ ቀጥላችሁ ጻፉ ማለት ነው እንዲገባችሁ። አብዛኞቻችሁ መጻፍ እየቻላችሁ ድምፁ የሚከብዳችሁም አላችሁ። አንዳንዶች ደግሞ ድምጻቸውን እያወቃችሁ እንዲሁም እንዴት መጻፍ እንደምንችል የሚከብዳችሁ አላችሁ። ስለዚህ በዚህ መልኩ ከተረዳችሁ አሪፍ ይሆንላችኋል ማለት ነው። ከዛ ከገ ቀጥሎ ማን እናገኛለን? ጠ አይደለ?
ጠ በጣም ቀላል ነው። ያው ጠ የመጀመሪያ ፊደል ከጠፋችሁ በጣም ቀላል ነው። የመጀመሪያ ብቻ መጻፍ ነው የሚጠበቅባችሁ። ጠ አልን። ከዛ ጎኗ ጋር ያው ጡ ጢ ጣ ጤ ጤ ጥ ጦ ግርታ ጥ ጦ አልን። አንዴ እንድገመው ድምፁን ጠ ጡ ጢ ጣ ጤ ጥ ጦ ጠ ጡ ጢ ጣ ጤ ጥ ጦ። በጣም አሪፍ። ከዛ ቀጥሎ ማን አለ? ጨ። ጨም በጣም ቀላል ነው። ጠን ካወቃችሁ ጨ በጣም ቀላል ነው የሚሆንላችሁ ማለት ነው። ምን ማለት ጨመር ነው? ቀለበት ብቻ ከእግራችሁ ላይ ቀለበት መጨመር ብቻ ነው። አሁን ጠን ጽፋላችሁ መጀመሪያ ለመጻፍ የሚከብዳችሁ ልጆች ይኸው ጠን ጻፍኩኝ። ከዛ ምን ጨመርኩኝ? ይኸው ቀለበቶች ጨመርኩ ማለት ነው። ጨ ከዛ ጩ ጩ ጩ ጭ ይኸው ጭ ጫ ጬ ጬ ጭ ጭ ጮ። ያው ልክ ጦን ከጻፍኩኝ ያው ቀለበቱን ብቻ መጨመር ማለት ነው። በጣም ቀላል ነው የሚሆነው ማለት ነው። እስኪ ድምፁን እንበለው አንዴ። ይቅርታ ድምፁን አንዴ ብሎ ጨ ጩ ጭ እንደዚህ ነች። እሺ ይቅርታ ቀለበት ሳትኩ እንደዚች ቀለበት የችኛው አይላትም፣ ሌሎቹ አላቸው ማለት ነው። ይቅርታ። አዎ ችኛዋ ሻፋፋ ናት ግባ። ስለዚህ ጨ ጩ ጭ ጫ ጨ ጭ ጮ። አንድ እንገመው። ጨ ጩ ጭ ጫ ጨ ጭ ጮ። በጣም አሪፍ። ከዛ ከጨ ቀጥሎ ማን አለ? ጠ። ጠን እንዴት እንጻፈው? ጠ ደግሞ እንደዚህ ነው። ይኸው እንዴት እንደምጽፈው እዩ። ጠ ይኸው ጠ ጡ ጲ ጳ ጴ ጵ ጵ ጳ ጴ ጵ ጵ ያው እዚህ ጋር ጨመርኩባት ጵ ከዛ ጶ ግራውን አጠፋት ማለት ነው። በግራ በኩል እንደዚህ ነው የምጽፉት። እችኛዋ በደንብ አትታይም እንዴ? ከዛ አንዴ ድምፁን እንበለው። ጠ ปูጲ ጳ ጴ ጵ ጶ። በጣም ጥሩ። ከዛ ከበቀጥሎ ማን አለ? ጸ። የትኛው የምትመስለዋን ጸ ሁለት ጸ ነው ያለ። እቺ የምትመስለዋን ጸ እንጽፋለን። አሁን እቺ የምትመስለዋን ጸ ማነች? እንዴት እንጻፋት? ይኸው ጸ እንደዚህ ነው የምትጻፈው። በቃ ቅርታ ጸ ጹ ከለች እንዳጨምሩ እቺ ሳጨምሩ መጻፍ ማለት ነው። እቺኛዋን ጸ ጹ ጺ ጻ እግሯን ታጠራላችሁ። ጻ ጼ ስ
በጣም አሪፍ። እንደዚህ ጻፋችሁ። ከዛ ድምጻቸውን አንዴ እንበላቸው። ጸ ጹ ጺ ጻ ጤ ስ ጾ ጸ ጹ ጺ ጻ ጼ ስ ጾ። በጣም አሪፍ። አሁን ምናቸውን አያችሁ? ድምጻቸውን ቅርጻቸውን አየን ማለት ነው። ከዚህ ቀጥሎ ምን አለ? ከጸ ብለን ያኛውን ጸ እንጽፋለን። ደግሞ ሌላኛው ጸ አለች፣ እሷን እንጽፋለን ማለት ነው። ከዛ አሁን ቀጣይ ይሄን ላጥፋና ሌላ እጽፋለሁ ማለት ነው። ስለዚህ ይሄ ያልገባችሁ በደንብ እያቆማችሁም ቢሆን እዩ፣ ከፈጠኑባችሁ ፖዝ እያደረጋችሁም ቢሆን ተመልከቱ ማለት ነው። ስለዚህ በቀላሉ እንደዚህ መጻፍም ማንበብም ትችላላችሁ ማለት ነው። ስለዚህ እነዚህን ካወቅን የአማርኛ ፊደላቶችን በደንብ ካወቅን ምን ማድረግ ነው? በጣም ቀላል ነው። ማገጣጥሞ ማንበቡ በጣም ሲምፕል፣ በጣም ቀላል ነው የሚላችሁ ማለት ነው። ስለዚህ መጀመሪያ እዚህ ጋር ትኩረት አድርጉ። እነዚህ ፊደላቶችን 34ቱንም መለየት አለባችሁ መጀመሪያ ማለት ነው። ስለዚህ 34ቱንም ካወቃችሁ በጣም ቀላል ነው የሚሆነው ማለት ነው። ስለዚህ አሁን እነዚህን አይተናል። ቀጣይ ደግሞ ምን አሉት? የቀሪዎችን አይተን ምን እናደርጋለን? ቃላቶችን እንመሰርታለን። ከዚህ ሳንወጣ ቃላቶችን መመሰረት እንችላለን ማለት ነው። የመሰረትን ቃላቶችን እናነባለን፣ እንጽፋለን ማለት ነው። ስለዚህ አሁን ወደ ቀጣዩ እንሂድ ማለት ነው። አሁን ደግሞ ጸን እንጻፍ መጀመሪያ። ጸ ጹ ጺ ጻ ጻ ጼ ጽ ጾ አሁን ጸን ጻፍን። ድምፁን አንድ የሚበለው ጸ ጹ ጺ ጻ ጼ ጽ ጭ አለችባት ቅጥልሽ እዚህ ጋር ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ። በቃ በጣም አሪፍ። ድምጻቸውን በዚህ መልኩ ያዛችሁ። ከዛ ቀጥሎ ማን እናገኛለን? ፈ ፉ ፊ ይኸው ጠበብ ማድረግ ይችል በጣም ማጥበብ አለባችሁ። ፊ ከዛ ፋ ደግሞ ልክ እንደዚህ አደረጉና ከዚህ ጀምራችሁ እንደዚህ ማውረድ ነው ማለት ነው። ፋ ከዛ ፌ ቀላል ነች። ይኸው ፌ ፍ ከዛ ፎ አለቀ ማለት ነው። ፈ ፉ ፊ ፋ ፌ ፍ ፎ። በጣም አሪፍ። ፈ ፉ ፊ ፋ ፌ ፍ ፎ። ድምጻቸውን በዚህ መልኩ አየን። አሁን ቅርጻቸውንም አይተናል ማለት ነው። ስለዚህ በዚህ መልኩ ጽፉም እንደዚህ መጻፍ ትችላላችሁ። ከዛ ከፈ ቀጥሎ ድጋሜ ሌላኛዋን ጸ እንጽፋለን ማለት ነው። ጸ ጹ ጺ እንዴት ነው የምታደርጓት? እንደዚህ ማለት ነው። ጺ ጻ ጼ ስትሉ አሁንም ያው ልክ እንደዚህ አደርጋላችሁ። ጼ እንደዚህ መጣፍ ነው። ጽ ስትሉ ደግሞ እንደዚህ ማለት ነው። ጽ ያው እዚህ ጋር መጨመር ብቻ ነው። ጾ ስትሉ ደግሞ እንዴት አደርጋላችሁ? ያው ጾ ነች ማለት ነው። በጣም አሪፍ። አንዴ እንድገመው። ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ስ ጾ። በጣም አሪፍ። ከዛ ቀጥሎ ማን አለ? ችኛው አን እንጻፋት።
ሌላኛዋ አለች አይደል? እሷን እንጻፋት። አ ማለት እንደዚች ማለት ናት። አ ኡ ኡ ኢ አ አ አ ኤ ኤ እ እ ኦ ኦ ደግሞ እንደዚህ እንደዚህ ኦ በጣም ይቅርታ እሺ፣ ጉንፋን ትንሽ ስለሚያስቸግረኝ ነው። በጣም ይቅርታ ከረበሽኳችሁ። ያ አንጻፍን አ ኡ ኢ አ ኤ እ ኦ እንድገመው እንዴ አ ኡ ኢ አ ኤ እ ኦ። በጣም አሪፍ። ስለዚህ በዚህ መልኩ ድምጻቸውን ያዛችሁ ማለት ነው። ከዛ ከአ ቀጥሎ ማላለች ያችኛዋን ሀ ሶስተኛዋን ሀ ደግሞ እንጻፋት። ሀ ትንሽ ለመጻፍ ታስቸግራለች። ልክ እንደ ጽፉና ልክ እንደ ን ማለት ነው። እንደዚህ ጽፋላችሁ መጀመሪያ። ከዛ እዚህ ጋር ቅጥል ማድረግ ነው። እዚህ ጋር እንደዚህ ታደርጋላችሁ። እቺ ሀ ከዛ ሁን ስጽፉ ሁ ሁ ያው ከዛ ሂን ስጽፉ አሁንም ታደርጋላችሁ። እዚህ ጋር እንዲህ ታደርጋላችሁ። ችን ታደርጋላችሁ። ከዛ እግሯን ሸፋፋ ማድረግ ነው። ሂ ከዛ ሀ አሁንም ያው ልክ እንደ ጽፋላችሁ። እዚህ ጋር ቅጥል እንዲህ ታደርጋላችሁ። ከዛ ይችን እንደዚህ ጋር ደም ማድረግ ነው። ሀ አሁን ሄ ስትሉ አሁንም ልክ እንዲህ ታደርጋላችሁ። አሁንም ያው እዚህ ጋር ቀለበት ማድረግ ነው። ህ ስትሉ ደግሞ እችኛው ማስረዘም እንደዚህ ሆና ግን እችኛዋ ረዘም ትላለች። እችኛዋ አጠር ማለት እችኛዋ ረዘም ማለት አለባት። ስለዚህ እንዴት ታደርጋላችሁ? ህ ስትሉ ቅጣ እቺ ረዘም ማለት አለባት ማለት ነው። እዚህ ጋር ቀጥታ ትሆናለች። እቺ ህ ነች። ከዛ ሄ ስትሉ ደግሞ ምን ማድረግ አለበት? ሆ ስትሉ ማሳጠር ነው። እግሯን ማሳጠር ብቻ ነው ማለት ነው። ጽፉ እንዴት ነው ጽፏት? እንደዚህ ማለት ነው። ሆ ያው ልክ ናን ጽፉና ያው እናን ጻፋችሁ። እዛ እዚህ ጋር ቀለበት አለው። ቀለበት እዚህ ጋር አናቱ ላይ ትጨምራላችሁ። ከዛ እዚህ ጋር ምን ማድረግ ነው? ያው እቺ ትመለሳለች ማለት ነው። ወደ ኋላ አላት ማለት ነው። ስለዚህ እቺ ነው ሆ ነች ማለት ነው። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ ሆ። ከዛ ማቀረን ጸን ጻፍን ፈ ጸ አ ሀ ከዛ መጨረሻው ማለት አለ ፐ ነው። የመጨረሻው ፐ ነው። ፐ በጣም ቀላል ነው። ያው ፐ ፑ ፒ ፓ ፔ ፕ ፖ። እሺ እንደዚህ በጣም አትቃናምሽ እንደ አራተኛዋ። እችኛዋ ጠመም ያለች እንደዚህ ነው የምትመጣው። እችኛዋ ግን ከዚህኛው ጠመም እያለች እንደዚህ ነው የምትመጣው ማለት ነው። ያን ያህል ጠመም የላትም ማለት ነው። ያ እች ማነች? ፓ ነች። ስለዚህ ፐ ፑ ፒ ፓ ፔ ፕ ፖ ፐ ፑ ፒ ፓ ፔ ፕ ፖ አለቀ ማለት ነው። ስለዚህ በዚህ መልኩ ድምጻቸውን ሆነ ቅርጻቸውን ማወቅ ቻላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድን ነው? ቪዲዮውን እስከ መጨረሻ ማየትና መከታተል ብቻ ነው ማለት ነው። ስለዚህ እንደዛ ካደረጋችሁ በጣም ይገባችኋል ማለት ነው። እንደዚህ ተከታተሉ። አሁን ቃላቶችን እንመሰርታለን። ከቅድሙ ከተማርነውም አሁን ከተማርነውም ቃላቶችን በቀላሉ መመስረት እንችላለን ማለት ነው። ስለዚህ ቃል ለመመስረት አሁን ከቅድሙ ጀምረን ከማን ጀምረን ከደ ጀምረን ባሉት ቃላቶች እንመሰርታለን ማለት ነው። ስለዚህ እናንተም በደንብ መከታተል አለባችሁ ማለት ነው። እስኪ ባለ ሁለትም ባለ ሶስትም ትነግሩኛላችሁ ማለት ነው። ባለ ሁለት ፊደልም ባለ ሶስት ፊደልም
ወይም ባለ ሁለት እና ባለ ሶስት ሆሄ ባለ ሁለት ሆሄ ሆሄ ባለ ሶስት ሆሄ ባለ ሶስት ባለ ሶስት ሆሄ ትነግሩኛላችሁ ማለት ነው። ባለ ሶስት እና ባለ ሁለት። ስለዚህ ባለ ሁለት ለምሳሌ ከቅድሙ ጀምራችሁ ከቅድሙ ጀምራችሁ ምን ትላላችሁ ማለት ነው? ቅርታ ጻ እዚህ ጋር አሁን ሳትወጡ እዚህ ጋር ጻፈ ማለት ትችላላችሁ። ባለ ሁለት ጻ ባለ ሁለት እዚህ ጋር ጻፈ ማለት ትችላላችሁ። ጻፈ ይኸው ጻ የታለች? ይኸው እችና ጻፈ የታለች? ፈ ከዛኛው እችኛዋ መጀመሪያ ፈ ማለት ነው። ጻፈ ጻፉ በሉ አሁን ጻፉ። ሌላኛው ደግሞ ጻፉ ይኸው ፉ ጻፉ። እሺ ከዛኛው መመለስ ትችላላችሁ። ከጠ ገ ምናምን አሉ በዛኛው በኩል የጻፏቸው ከነሱም ለምሳሌ ጠ ብላችሁ ማለት ትችላላችሁ። ጠ ጡ ጠጡ። እሺ እዚህ ጋር እስኪ ፋ ፌ እሺ አፈ እሺ ፐ ንገሩኝ። እዚህ ጋር አሁን ፋ ፌ ፎጣ ከቅድሙ ጋር ማለት ነው። ፎጣ ማለት ትችላላችሁ። ሌላ መምሰል ትችላላችሁ። ፎጣ ለምሳሌ ፎጣ አለን። ፎጣ አፍ ብለን በቀላሉ አነበብን። ባለ ሶስት ደግሞ ምን ትላላችሁ? ለምሳሌ ማናት? ደገመ። መን ብቻ ነው የጨመርን ከዛሬ ውጭ ሁለቶቹን ዛሬ ተምረናል። እንደን ማለት ነው። ደገመ። እዚህ ጋር ደረጀ ማለት ትችላላችሁ ማለት ነው። እቺ ማነች? ችስ ማነች? ችስ ማነች? ጸጸት ብላችሁ በቀላሉ ማንበብ ቻላችሁ ማለት ነው። ከዛስ ጣ እችስ ፈጣን ብላችሁ በቀላሉ መጻፍ ቻላችሁ ማንበብ ቻላችሁ ማለት ነው። ፈጸመ ፈረደ ብላችሁ በቀላሉ ጻፋችሁ ማለት ነው። ፈረደ። ከዛች ማነች? ሀ ነች። አሁን የተማርናት እችኛዋ ሀ ማለት ነው። እችኛዋ ሀ ኃይል ብላችሁ በቀላሉ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ በቀላሉ እናንተ ማወቅ ያለባችሁ ምንድነው? እነዚህ ማወቅ ነው። እያንዳንዱ ፊደላቶች ቅርጻቸውን ሆነ ድምጻቸውን ማወቅ ነው ማለት ነው። ስለዚህ እነሱን ካወቃችሁ እንደዚህ አገጣጥሞ መጻፉ በጣም ቀላል ነው የሚሆንላችሁ። ስለዚህ በዚህ መልኩ ተለማመዱ እና ከመሰረቱ ከመጀመሪያው ከሀ ጀምራችሁ ማየት አለባችሁ መጀመሪያ። ከዛ ሙሉውን 34ቱን አወቃችሁ ማለት ምን ማለት ነው? አማርኛ 70% የሚሆነውን ማንበብ መጻፍ ቻላችሁ ማለት ነው። ስለዚህ መጀመሪያ የአማርኛ ፊደላቶችን ጠንቅቃችሁ ማወቅ አለባችሁ ማለት ነው። ከዛ አማርኛ ለማንበብ ምንም ያስቸግራችሁ ነገር አይኖርም ማለት ነው። ስለዚህ በዚህ መልኩ ተለማመዱ እና ከመሰረቱ እንደነገርኳችሁ መማር የምትፈልጉ ቤተሰቦች በማንኛውም ሰዓት ቪዲዮ ላይ በማስቀምጠው ቁጥር በመደወል መከታተል ትችላላችሁ ማለት ነው። በማንኛውም ሰዓት ደውላችሁ አሳውቁኝ ማለት ነው መማር የምትፈልጉ ቤተሰቦች። ኦኬ። ስለዚህ ዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ